በዚህ ክፍል መጀመሪያ ላይ ዩሳጊ የተባለችውን ወጣት ማንነት በጥልቀት እንረዳለን። የዩሳጊ አባት ስራው ተራራ መውጣት የነበረ ሲሆን በተራራ ላይ በወጣባቸው ምስሎች ምክንያት ህዝቡ ፎቶዎቹ የሐሰት ናቸው በሚል ስሙንና ክብሩን አጥፍተውታል። አባቷ እጅግ ሐቀኛ ሰው ቢሆንም በደረሰበት የሞራል ውድቀት አዝኖ ራሱን እንዳጠፋ እንረዳለን። ዩሳጊም ከዛን ጊዜ ጀምሮ ብቸኝነትን የመረጠችና ሰውን ሁሉ የጠላች ብርቱ ሴት ሆና ስትኖር ባልታሰበ መንገድ በዚህ ግራ የሚያጋባ የጌም ዓለም ውስጥ ራሷን ታገኘዋለች። ታሪኩም ወደ ናሪሶ ይወስደናል። ካሩቤና ሺቡኪ ምግብ ይዘው ወደ መጠለያቸው ሲመለሱ እንመለከታለን። ምግባቸውን እየበሉ እንዴት ጠፋን? የዚህ ጌም ፈጣሪ ሰው ይሆን ወይስ አምላክ እያሉ በጥርጣሬ ሲወያዩ ይቆያሉ። በዚህ መሃል ቾታ ከዚህ ቀደም በነበረው ጌም እግሩ ላይ በደረሰበት የቃጠሎ ጉዳት ምክንያት መራመድ እንዳቃተው ሁሉም ያያሉ። ካሩዌም አሪሱን ለብቻው ጠርቶ ቾታ ተስፋ ያለው አይመስለኝም፣ ቪዛችን ሊያልቅ ስለሆነ ዛሬ ማታ ብቻችንን ወደ ጌሙ ቦታ እንሂድ ሲል ይጠይቀዋል። በዚህም ተስማምተው ይወጣሉ። የጌሙ ቦታ ላይ ሲደርሱ ብዙ ተጫዋቾች ተሰብስበው ስልካቸውን ይዘው የጌሙን መጀመር ይጠባበቃሉ። ዩሳጊም እዚያው እንዳለች እንመለከታለን። በዚህ ጌም ላይ ነው ቺሺያ የተባለውን ሚስጥራዊ ሰው የምናውቀው። እሱ ከሰው ሳይቀላቀል ለብቻው ሆኖ ሌሎችን በትዝብት ይመለከታል። ቺሺያ ደካማ ቢመስልም ከሁሉ በላይ ምጡቅ አእምሮ ያለው ተጫዋች ነው። ጨዋታው ሲጀምር ጌሙ ጉልበትና ጥንካሬ የሚጠይቅ ጌም እንደሆነ ይረዳሉ። ህጉም እንዲህ ነው። ህንፃው ውስጥ ቦምብ ተጠምዷል። ያን ቦምብ ለማክሸፍ ደግሞ በ20 ደቂቃ ውስጥ አንደኛው ክፍል ውስጥ ያለውን ማክሸፊያ ማግኘት አለባቸው። ይህን እንዳያደርጉ ደግሞ የፈረስ ጭንብል የለበሰና ማሽንገን የታጠቀ ገዳይ ህንፃውን እያዳረሰ ተጫዋቾችን ይጨፈጭፈዋል። ጌሙ ሲጀምር ቺሺያ ምርጥ ቦታ መርጦ ቆሞ ሁኔታዎችን መከታተል ጀመረ። አሪሱ ገዳዩ ያለበትን ቦታ እየተነጋገሩ ለመጫወት ጮክ ብሎ ሐሳብ አቀረበ። ዩሳጊ በዚህ ተስማምታ ፎቁን እያቋረጠች ስትሮጥ ቺሺያ በሷ ቀልጥፍና ይደነቃል። በዚህ መሃል 6 ተጫዋቾች በገዳዩ እጅ ተገድለዋል። ካሩቤ ገዳዩን ለመጋፈጥ ከወሰኑ ተጫዋቾች ጋር ሲቀላቀል፣ አሪሱ ግን ትክክለኛውን ክፍል ፍለጋ ጉዞውን ይቀጥላል። እነ ካሩቤ ከገዳዩ ጋር ከባድ ግብግብ ውስጥ ገብተው ካሩቤ ይቆስላል። በዚህ ጊዜ ሃኩን የተባለ ጠንካራ ተጫዋች ብቻውን ከገዳዩ ጋር ይፋለማል። አሪሱ በትክክለኛው ግምት ቦምብ ወዳለበት ክፍል ሲደርስ ቺሺያም እዛው ይገኛል። ሁለቱም ክፍሉን ሲከፍቱ ውስጥ የተደበቀ ሌላ ገዳይ ሊገድላቸው ቢሞክርም ቺሺያ በራሱ የሰራውን ኤሌክትሪክ መሳሪያ ተጠቅሞ ገዳዩን አደንዝዞ ይጥለዋል። አሪሱ ማክሸፊያው ጋር ቢደርስም መሳሪያው የሚሰራው ሁለት ሰው እኩል አዝራሩን ሲጫኑት ብቻ እንደሆነ ይረዳል። በዚህም ሰው እንዲረዳው ይጠራል። ዩሳጊ ድምፁን ሰምታ በከፍተኛ ፍጥነት ፎቁን አቋርጣ ትደርሳለች። በዚያ ሰዓት ሌላኛው ገዳይ ነቅቶ ሊገድላቸው ሲመጣ ቺሺያ መሳሪያውን ለዩሳጊ ወርውሮ ይሰጣታል። እሷም ገዳዩን አደንዝዛ ስትጥለው የገዳዩ ጭንብል ወልቆ ልክ እንደነሱ ተጫዋች የነበረች ሴት መሆኗን ያያሉ። ቦምቡ ሊፈነዳ ሰከንዶች ብቻ ሲቀሩ አሪሱና ዩሳጊ አዝራሮቹን እኩል ተጭነው ያከሽፉታል። ገዳዩዋን ማን እንደላካት ሲጠይቋት መልስ ሳትሰጥ አንገቷ ላይ የተገጠመው ቦምብ ፈንድቶ ይገላታል። ጨዋታው ሲያልቅ ካሩቤ ከወደቀው ገዳይ አጠገብ ሬዲዮ ያገኛል። ከውስጡም ወደ ባህር ዳርቻው ተመለሱ የሚል ድምፅ ይሰማል። ይህም በዚህ ዓለም ውስጥ ሌላ የተደራጀ ጎሳ እንዳለ ሲያውቁ በማሳየት ክፍሉ ይጠናቀቃል። ይህ ክፍል እዚህ ላይ ያበቃል። በቀጣይ በሌላ ክፍል እስክንገናኝ ይመቻል።